ውድ የቻናል ቤተሰቦች እንዴት ናችሁልኝ? አለሁ እኔ እግዚአብሔር ይመስገን። ዛሬ በሁለተኛ ቪዲዮ ተመልሼ መጥቻለሁ። ዛሬ የምንሰራው መችቦስ ላሃም በአረብኛ መችቦስ ላሃም የሚባለው ነው እና ስጋ በደቃቁ የቆረጥኩት ሽንኩርት አለኝ እያበሰልኩ ነው። ሽንኩርቱን እያበሰልኩ ከዛን ትንሽ መልኩን ከቀየረ በኋላ ነጭ ሽንኩርትና ዝንጅብል ፈጭቼ ያስቀመጥኩት አለ እሱን እጨምርበታለሁ ማለት ነው። ነገራችን ላይ ይሄ ምግብ በጣም በቀላል የሚባለው መንገድ ነው የሰራሁት ማለት ነው። በጣም ቀላል ነው። ከ30 ደቂቃ እስከ 45 ደቂቃ ውስጥ የሚያልቅ ምግብ ነው ማለት ነው። እዚህ ጋር ሎሚ ያለኝ ደረቅ ሎሚ ሰነጣጥቄ ነው ያስቀመጥኩት። ያው የሰነጣጠቅኩት ያጣሙ ነው። ዝም እንደዚህ መሰነጣጠቅ አለብን። እዚህ ደግሞ ያው ወረጋር ቅርንፉድ እና ሄል አለ። እነዚህን እጨምርበታለሁ። ጨምሬ ከእንትኑ ጋር ከሽንኩርቱ ጋር አበስለዋለሁ ማለት ነው ሽታ እስከሚወጣ ድረስ። እዛን ደግሞ በጎን ያው ቀቅዬ ያስቀመጥኩት ስጋ አለኝ። ስጋ ወይ ላሃም ማለት ነው። እሱን ያው በኋላ ውሃውን አጥልዬ አስቀምጠዋለሁ ውሃውን ስለምጠቀምበት ማለት ነው። ከዛን ሽንኩርቱ እንደዚህ ከበሰለልን በኋላ ቲማቲም ነው የምንጨምረው። እዚህ ጋር ሮዝ አለ 30 ደቂቃ አጥቤ ያስቀመጥኩት። በዚህ መልኩ ሽንኩርቱ በሰለልን። ከዛ ቲማቲም እንጨምርበታለን ማለት ነው። ቲማቲሙን እንጨምርበታለን። ከዛን ቲማቲሙን አብረን ካበሰልን በኋላ ደግሞ እንትን እንጨምርበታለን ቅመማ ቅመም ሰባ ባህረት ይባላል። እንዲሁም ደግሞ ቆንዶ በርበሬ አለ፣ ክርኩም አለ፣ እንዲሁም ድንብላል። ይሄም ድንብላል ቅጠል ነው ቆርጬ ያስቀመጥኩት። ከዛን ከበሰለልኝ እንደዚህ ባህራቱን እንጨምርበታለን ማለት ነው። ባህራቱን እንጨምርበታለን ድንብላል ቅጠሉንም ጨምሬበታለሁ። እዛም በዚህ መልኩ አበስለዋለሁ ማለት ነው። ከዛን ለአንድ 2 ደቂቃ ካበሰልኩት በኋላ እዚህ ቅቤ ነው ጨመርኩበት። ቅቤ ያው ቅድም መጀመሪያ ስላሳነስኩት ነው። ቅቤ ጨምሬበታለሁ ማለት ነው እዚህ ለአንድ ማንኪያ። እዛን ይሄን ትንሽ ካበሰልኩት በኋላ ለ2 ደቂቃ ካበሰልኩት በኋላ ውሃው ጨመርበታለሁ። የስጋ ውሃ እንደዚህ አጥልዬ አስቀምጫለሁ ስጋውን። ውሃውን ያው አልጥልም ስለ ሮዙ ይሆናል ማለት ነው። እዚህ ላይ ጨምርበታለሁ ውሃውን። እዛም በዚህ መልኩ ሽታው ከወጣ በኋላ ውሃ ጨመርኩበት። ውሃውን እጨምርበታለሁ የሚበቃኝ ያህል እና ይሄን አሁን ከድኜ አስቀምጣለሁ ለ10 ደቂቃ። ለ10 ደቂቃ ከተንተከተከልን በኋላ ያው ሩዝ እንጨምርበታለን ማለት ነው። አጥቤ ያስቀመጥኩት አለ የሩዙ ውሃ አጥልዬ እዛን ከበሰለ እንደዚህ ከ10 ደቂቃ በኋላ ሩዙን ነው የምጨምርበት ማለት ነው። ያው ውሃ ስላነሰ ትንሽ ውሃ ጨመርኩበት እዚህ ጋር የስጋ ውሃ ማለት ነው። የምትሰሩት በስጋ ውሃ ነው፣ ንጹህ ነው። እና ይሄን የሚበቃኝ ያህል እንጨምርበታለሁ። እኔ ትንሽ ነው የሰራሁት ስለዚህ ትንሽ ነው የተጠቀምኩት። ከዛን አሁን ሬዲ ሆኗል እጨምርበታለሁ ማለት ነው የታጠበ ሩዙን። ሩዙን ጨምሬበት ጨውም ካየው በኋላ ያው ብዙ አላማስልም ስለሚሰባበር ማለት ነው። ከዛን ውሃ እስከሚወጥ ድረስ አስቀምጠዋለሁ። ውሃውን መጠጥ ካረገ በኋላ ነው የምንከድነው ማለት ነው። እዚህ ጋር ያው ያጠለልኩት እንትኑን
ስጋው አለ። ስጋው በኋላ ነው መጨረሻ ላይ ሩዙ ውሃው በደንብ መጥቶ በኋላ እንጨምርበታለን ከላይ። ከዛም በኋላ ነው የምንከድነው ማለት ነው። እሱን እዚህ ጋር ደግሞ ያው ስጋ ቀንሼ ነው ሩዝ ውስጥ የማይወዱት ስላሉ ነው ለየብቻ ያረኩት ግማሹን። ከዚያም በዚህ መልኩ እንትን ብሎልናል ማለት ነው። ውሃ መጥቷል። ውሃ ከመጠጠ በኋላ ነው የቅድሙን ስጋ ጨመርኩበት ከላይ። በዚህ መልኩ ጨምሬበታለሁ። ከዛን ከድናለሁ። ጋዙን በደንብ ነው ቀነስ አርጌ መጨረሻ ላይ አርጌ ነው ጋዙን ከድኜ ለ20 ደቂቃ አስቀምጣለሁ ማለት ነው። ከ20 ደቂቃ በኋላ ሬዲ ይሆናል ማለት ነው። ይሄ ደግሞ ፎርን ውስጥ ነው የማደርገው ያ እና ከዚህም በኋላ 20 ደቂቃ በኋላ በዚህ መልኩ ሩዙ ሬዲ ሆኗል ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ፎሎ ላይክ ማድረግ አትርሱ። እዚህ ጋር ደግሞ የሰራሁት ያው ሰላጣ ሸጣ ወይ ደግሞ ፍልፍል ማለት ነው። ሎሚ እርጎ ከነዚህ ጋር ነው ማለት ነው። መበያ ነው ይሄ።